ሰላም የቲክቶክ ነዋሪዎች እኔ ነኝ ዶክተር ትልቅሰው ሰብስክራይብ and follow more እየመታነው ማዘር ለኦሮሞ ህዝብ መልእክት ያስተላልፉ ኢጆሌ ኦሮሞ በሚቀጥለው አመት ይሄንን ኢሬቻን እንዲህ እንዳማረብን በቀይ ባህር እናከብራለን ገለቶማ እንኳን ለኢሬቻ በዓል በሰላም አደረሰዎት ጥያቄ አለኝ አግኝቶ ማጣት በኦሮሚኛ ምን ይባላል በኦሮሚኛ ማጣት የለም ማግኘት ብቻ ነው ዛሬ እኔና ተሾመ ቅቤ ለመቀባት ወደ መርካቶ እንሄዳለን ተሾመን በቀረው እኔ እሰራዋለሁ ዮ እኔ በላቸው ከጄሞ ነኝ ከኔ ጋር ከተጋጨ ትሞታለ እኔ ነኝ ከተማ ውስጥ በየቀኑ ዛዛ ያጨስኩ ምጨናነቀው ኦሮሞ መልካም በዓል እኔ አንድ ጥያቄ ብቻ ነው ያለኝ ቤተሰቦች ኤጄን አትወዱትም እንዴ የጠፋስ አትሉም እንዴ እኔ እኮ ያለ እናንተ ህይወቴ ባዶናት ሐዘን ላይ ቢሆንም እኔ የምፈልገው ፍትህ የት አለ ፍትህ አባይም ተገደበጻ ኮሪደሩም ለማጤ የኔ ምስኪኑ ደርዬ ግን ጠፋ የሆነ ጊዜ ነውና ባልና ሚስት ይጣላሉ ከዛ አጠገቤ እንዳደርስ ድራሽ ይጥፋ ምናምን ትለዋለች ባልም እሺ ይልና የመጀመሪያው ቀን ባል ያ ነገር ያሰኘውና እናቴ ያን ነገር አሰጨኝም ይላታ ጾም ነው ትለዋለች ጾም ነው አላት ጾም ነው እሺ ከዛ በሁለተኛው ቀን አንቺ ያን ነገር አሰጭም አላት ጾም ነው ጾም ነው አለች እሺ ምናምን ይልና በቃ ያው ነገሩን ይተውና በሶስተኛው ቀን ሌላ ጎረምሳ ምናምን አቅፏት ሴድ ያያል ከዛም በኋላ በጣም ተናዶ እሳት ጎርሶ እሳት ለብሶ በጣም ተናዶ ቤት ይጣብቃትና ከዛ ልክ ቤት ስመጣ አቺ ያን ነገር ትሰጫለሽ ወይስ አሰጭም አላት ጾም ነው አንተ መጋኛ ዞር በር ስትለው ጾም ነው አላት ጾም ነው ቅድምም ጾም ነበር አላት ጾም ነው ስትለው እና ቅድም አክፈሹ የምትሄጂ ሰውዬ ሽምብራ አተር ነው በየአይነት ነው ወይስ እኔ ወተት ተዋጽኦ ነኝ ሄሎ አቤት ማን ልበል ዶክተር አመላላሽ ሰላም ነው የማን አባ ነው አመላላሽ አንተ ዶክተር አስመላሽ ነኝ ማን ነህ አላወከኝም እንዴ አስታጥቄ ነኝ ምንቄ አስታጥቄ የረሳኝ እንዴ እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዝልህ እሱ ይገርምሃል እንደ ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ አስወርደው ኧረ በፈጠረ የሰው ስም አታጥፋ የሰው ስም አታጥፋ ምናምን ትላለህ እንዴ ጆሮዬን አጥፍተህ ጆሮ ምን ሆነ ሰውዬ ይኸው እየሰማኸኝ አይደል እንዴ እና ዛሬ እኮ ሰኞ ነው ቅዳሜና እሑድ ነው የሚዘጋው ያንተ ጆሮ የመንግስት መስሪያ ቤት ነው እንዴ ቅዳሜና እሑድ ብቻ የሚዘጋው ልትከራከሬ ነው እንዴ ጭራሽ እኔን የማውቀው በሽታ ይናንተ ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው እሺ ጸበል ሂድ ሙስሊም ነኝ አቦ የራስ ጉዳይ ምን አባ ፈልገህ ነው የደወልከው ተሳደባለህ እንዴ ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ ጆሮ እንደፈነው እያልኩ እኮ አንተ ሰውዬ አይምሮህም ነው እንዴ ተደፈነው አይገባህም ሰው ተሳስተሃል ወይኔ አስታጥቄ ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ ምንድን ነው የምቀመው ስኳር ልበልህ አንተ በእና እንደዚህ ኩል ትሰራኛለህ ቆይ ምን የርቀት ነው እንዴ ተማርከው እኔ አሁን ወሬ አልፈልግም ተጎድቻለሁ ካሳ ነው የምፈልገው ካሳ ያስፈልገኛል ኧረ ተው እና ምን ችግር አለው ስልኩን ልስጥህ የማንን የካሳን ነዋ ረሙድ መያዝ ነግሬሃለሁ ከዚህ በኋላ በዚህ ስልክ ብትደውል መለጥቷል ምን ሆናለሁ ያው አላነሳም ልልህ ነው ጉራጌ ከፖርቹጋል ብሔራዊ ቡድን ጋር ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ አሁን ይወዳችሁ ሌላ ወሬ አያስፈልግም ገባችሁ አይደል ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ ትመጣለህ ጠንክር ዘበርጋ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ ዘለቀ ዲንሰፋና ኑሪት እናንተ ሶስታችሁ ተከላካይ ነው የምትሆኑት እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ ሮናልዶ አምስታችሁ አደራ ሮናልዶን ከዛ ጨዋታው ተጀመረ የሆነ ቦታ ክሮስ ሳደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ ያ አላ አላሰልጣኝ ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገው ያ አላ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙ ማዘር የወንድ ልጅ ድንግልና በምን ይታወቃል ልጄ ወሲብ አድሮ ሲጨርስ ቂጤን ያዝዩ ብሎ ይጮሃል በቤተሰቦች መች ነው ያዘንከው በቀን አንዴ ይበሉ
ስሜን ጥጋቡ ብለው ሲያወጡ ቅድም ከአንዷ ጋር እየሄድኩ ዝናብ ጠብጠብ ማድረግ ሲጀምር ዋሌት ከምታክል ቦርሳ ውስጥ ጃንጥላ፣ ጃኬት እና ስካርፍ አላወጣችም። አስማት ነው መሰለኝ። አንቺ የሰው ማኛ፣ አንቺ የሰው በርጫ፣ እኔ ባንቺ ፍቅር ልሄድ ነው ደንበጫ። 12ኛ ክፍል የወደቃችሁ ልጆች አላወቃችሁም እንጂ እኮ ብርሃኑ ነጋ ለጁላ ልጅ አሲስት ማድረጉ ነው። የባንክ ሰራተኛ መጥበስ ከባድ ነው። ምሳ ስላት ሲስተም የለም እንትን ስላት ሲስተም አይሰራም እያለች ታዝጋለች። ኦንላይን በግ እንሸጣለን ብለው ብር ከላክ በኋላ ለበጉ የቤትን አድራሻ ሰጥተነዋል ሲሉ አረጨው። ቲክቶከሯ ጃኒ በጣም ከመክሳቷ የተወሳ የሆነ ፊልም ላይ ሲጋራ ሆና ተጫውታለች። አረጨው። የኢሬቻ በዓል ምንድን ነው? ኢሬቻ የምስጋና በዓል ነው። የኦሮሞ ሕዝብ ምድርና ሰማይ ለፈጠረው ፈጣሪው ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል። ባክ ቤቴን አንድ ቻይናዊ ላከራ ይፈልጌ እንዴት ዋጋ ላስወድድበት? ያው ቤቱን ላይ አይጣል አይደል እንዴ? ምግብ እኮ በእኛ ነው አትለው። የእስጢፎ አዲስ ዘፈን ዩቲዩብ ላይ ተለቀቀ። ጆሮዬ ብቻ አይለም ልቤም አብሮ ከጨነቀ። አበሻ ወሩን ሙሉ ድፍን ምስር እየበላ የቤት ሰራተኛውን የፈረንጅ ምግብ መስራት ትችያለሽ ብሎ የሚጠይቃት ነገር። አረጨው። ከእንግዲህ አህዮች አይራቡም። የሚያስፈልጋቸውን እያዘጋጀሁ ነው። ሁሉም ነገር መልካም ነው። ፍየሉና እኔ ቅጠል ስንቅም አንተ በዚህ ጫት አስለመድከኝ። ለሁሉም ኢትዮጵያውያን ቤተሰቦች ደስታን፣ ሰላምንና ጤናን እመኛለሁ። ፀጉር ቤት ብትሄዱ መሬት ላይ ፀጉር አታጡ። ጋራዥም ብትሄዱ የተደፋፋ ዘይት ምናምን አይጠፋም። ታዲያ ባንኮች ግን ምን ሆነው ነው? ቺኮች እንትን ሲያምራቸው ሚሪንዳ ብትጋብዛቸው እንኳን አጠጥተ ምን ልታረገኝ ነው ደግሞ የሚሉት። በስተመጨረሻም ትምህርት ቤቶች ይበዛሉ፣ የሚማርባቸው ግን የለም። የብርሃኑ ነጋ ወንጌል የመብራት ኃይል ሰራተኛ ከስራ ተባሮ ቆይ ምን አጠፋው ሲላቸው እኮ ምንም ስላላጠቋህ እኮ ነው ያባረርን። የመብራት ኃይል አጥር ስር እየሸና ሰራተኞቹ ሲገቡ ስታይ ደግሞ ዘነበ ብላችሁ እንዳታጠፉት። አረጨው። የሆነ ቀን ፋርማሲ መድኃኒት ለመግዛት ተሰልፌ አንዱ ሰው አስተኝቼ ነው ብሎ አስቀደም ነው። ከዛ ምን ቢገዛ ጥሩ ነው? ኮንዶም። አያቴ ከሰው በላይ አርግህ ብላ መርቃኝ ነበር። አሁን ኮንዶሚኒየም 8ኛ ፎቅ ነው የምኖረው። በዛም ሆነ በዚህ የአያቴ ምርቅት ጠባላለም። ፈገግ ብላ ገንዘብ የምትሰጥ ሴት የባንክ ቤት ሰራተኛ ብቻ ናት። አንዱን የኢትዮጵያ ትልቁ ተራራ ማን ነው ስለው ኑሮ አለኝ። አንዷ እንደ ወንድሜ ነው ማይሃለችኝ። ከዛ በቀጣይ ቀን ምን ያስደስታል ስትለኝ ከእቴ ጋር መተኛት አልኳት። ገናኛ አካባቢ ወክ እያረኩ አንዱ መቶ ስልክ እየጮኸ ነው ሲለኝ ይጮህ ባህላ እኔ ከምጮህ አልኩት። ገርም ጤፍ 20 ሺህ ሲገባ እንጀራው ይሄን አላምንም ብሎ አይኑን ጨፍነዋል። አረጭ ወይ በኢትዮጵያ ታሪክ ተዋግቶ ያልተሸነፈው ድህነት ብቻ ነው። አረጭ ወይ አንዱ ጠንቋይ ቤት ሄዶ ምን አይነት ሚስት ፈልጋለህ ሲባል
ፈርሃ እግዚአብሔር ያላት አላለም። የሆነ ጊዜ ልታገባ ነው ተብሎ ነበር። ምን ተፈጠረ? አዎ ነበር፣ ግን ልጅቶ ደሃ ነች፣ ምንም የላትም። ከዛ ተውኳት። 30 ዓመት ያለፍት ልጅ ጋር ሽምግልና ሄጄ ቤተሰቦቿ ልጁ ምን አለው ሲሉ አማራጭ አልኳቸው። ከገጠር የመጣው አጎቴ ከኤቲኤም ብር ሳወጣ አይቶኝ ታድላችሁ የከተማ ግድግዳ ብር ያፈልቃል አለኝ። ዶሮ እንቁላል ጣለች መባል የለበትም፣ ተገላገለች ነው መባል ያለበት። 30 ብር እንቁላል ግን 25 ብር የገባው። ዶሮዎቹ ሩም መያዝ ጀምረው ነው እንዴ? አረ ትችላለህ። ከድሃ ቤተሰብ በመወለድህ ምን ተሰማ? ምንም ማለት አይደለም። ሰው የአርሰናል ደጋፊ ሆኖ እድሜ ዘመኑን ያለ ዋንጫ ይኖራል እኮ። እውነትም ጨዋ ያሳደጋት የጨዋ ልጅ ናት። ሂውማን ሄሯን እኮ ነው። እንደ ባርኔጣ አውልቃ ሰላም ያለችኝ። ጅማሮው ላይ ራት በልታል ውዴ እያለች አስሬ ትጠይቅና አብረሃት መኖር ስትጀምር ራት በልታል ብላ ቃሌ ገዳይ እብሪትሽ ተሰበረ። ዶን አንተ ቀልዶ ጭራሽ ተከታተል ራፕህ ተራ እንደ ቁንጫ ተገፋ። እኔ ንግስታ ማይክን የሚፈራል አንተን አቃጥላለሁ አንተ ትጠራለህ። ተገዛልኝ ቢች እኔ ጌታው ነኝ አንቺ የፍቅሬ ጻግን ተራ ነሽ። አንገትሽ ባዶአ እኔ ብልጭልጫ ሪትም ሞተአ ተቀመጥ ተንበልብል። አንተ ተረት በራስህ ተታለላ እብሪት ተሰበረ ጻኔ ያለቃኔ ራፕ ተሸበረ ጻንደ አበራ ተበተነ ንግስት እኔ ነኝ አንተ ተሸነፍክ። እኔ ጦር ቢች አንቺ ጎዳና ተቅበዝባጅ ራፕ ተራ እኔ እሳት አውጣለሁ ቃሌ ቢላ አንቺን ቆረጥኩ አልፋ ነኝ ጣ አንቺ ተገዛልኝ ተቀመጥ። አንተ ቡችላ በራስ ተደበቅ ራፕ ተሸበረ እኔ እሳት ነኝ እኔ ንግስት አንተን አጠፋለሁ ማይክ ተንጠልጥሎ ጣ አንተ ተሰቃየ። በእግዚአብሔር ይመስገን ዛሬ ማክሰኞ ነው። እምጠጣው በሚጀምሩ ቀናት ብቻ ነው። ማክሰኞ፣ መዕሮብ፣ መሐሙስ፣ ማዕርብ፣ መዕዳም መልካም አዲስ ዓመት። ፍቅር፣ ሰላም እና ደስታ ለሁላችሁም። አፍሪካ ስለተወለድን ብዙ ችግሮች ያጋጥሙናል። እኔ እንኳን በአፍሪካ መወለድ አልፈልግም ነበር። አንተን ከኔ ጋር እንዲወልዱ እንዴት ፈቀድኩ? እመቤቴ ማርያም ሆይ ለኢትዮጵያ ሕዝብ በረከትንና ሰላምን ስጪ። እንዴ ፍየሉ ይሄ ጫት እንዴት ደስ እንደሚል ብታይ። አቦ ይመችህ። እውነት ነው ዝንጀሮዬ፣ ምርጥ ነው። አኝክበት። የኔ ቆንጆ ሚስት ቆንጆ ልጅ ወልዳልኛለች። ሁሉም ነገር መልካም ነው፣ ችግር የለም። እናንተ ጠንካራና የተባበራችሁ ናችሁ። የመኖሪያ አካባቢያችሁ ወደ ተሻለ ተቀይሯል። ይህንን ለጓደኛዬ ለደሬሴ ቤተሰቦች የሰራሁት አዲስ መኖሪያ ነው። ሁለቱ ልጆቹ ለተሻለ ትምህርት ሩቅ ሀገር ሄደዋል። በጣም ደህና ናቸው። እኔ የምል ዩናይትዶች 3-0 ተሸነፋችኋል ወስ ጆሮዬ ነው? Let's go back 70 million years ago. ምን ማለት ነው? የራሳችንን ዕቃ ታወርዱም። እዚህ ሰፈር ጫኛ አውራጭ እኛ ነው የምንሰራው። ከኛ ውጪ ማንም አያወርድም ዕቃውን። ደበበ እኮጻ በአንዴ ፍሪጅና አልጋ ተሸክሞ መጓዝ ይችላል። እሱ ራሱ ያወርዳል ዕቃችንን። ደቤ ፖሊስ ጥራልኝ። ማንም የሰፈር ወጠምሻ ያስቸግረን። እኛ በሀብታም ቤት ስንጫወት ለቤት ዕቃ እንጂ የጫኛ አውራጅ አይደለም። የኔው ጓደኛ አህያ ሷር ሲበላ እንዴት እንደሚያምር ተመልከቱልኝማ። ስጢፎ አይዶል ሊወዳደር ሄዶ ፍቅርሽ ነው የጎዳኝ የሚለውን ዘፈን ከዘፈነ በኋላ ዳኛችሁ ምን ቢሉት ጥሩ ነው? አንተን የጎዳህ የገዛ የራስ ድምጽ ነው። የሜትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንዴ ተፈተኑት? ሮው በዘመድ አጥንት ላይ ስትጮህም ታስፈራለህ እንደምትት። አንተ ውሻት ከንቱ መኩራትን ተውና ስማኝ። አጥንትህን ሰብረሃለሁ ከዛ የት እንደምኖር ታያለህ። አንተ ጎባጣ ጅብጻ ሌሊት ሌሊት ትንከራተታለህ። የወርቅ አጥንት ስሰጥህ አንተ ግን ደም ታሸታለህ። እኔ ነኝ የሰው ልጅ
የሰው እጅ የሚመግብህ አንተ ባሪያ ነፃ፣ እኔ ግን በራሴ እበላለሁ። አሁን ወደ ውስጥ ግባ፣ ያለበለዚያ አፍህን እሰብረዋለሁ። እኔ ነኝ የሰው ልጅ ዘውድ ዕፃ፣ አንተ ግን መቼም ባሪያ ነህ። ዝም በል አሁን ጻ፣ በገንዘቤ ላይ አታስነክሰኝ ውሻዬ። አንተ ቤት ውስጥ ብቻ ታፈራለህ፣ እኔ ግን በሜዳ ላይ ስቆም ነገሥታትም ይንበረከካሉ። አንተ የሌሊት ቆሻሻ የጎባጣው ንጉሥ፣ የበሰበሰ አጥንት ለቃሚ፣ የደም ሽታ አፍቃሪ፣ የሚያስፈራው ጩኸት። የሰው እጅ ለሚመግብ ባሪያ ነው የምትኖረው። እኔ ግን አዳኝ ነኝ እና የፈለግኩትን ነው የማገኘው። የፈሪነት ዜማ ነው። እኔ የሰው ልጅ አርበኛ ነኝ፣ አንተ ግን የአውሬው ተረፍ ነህ ውሻዬ። አንተ የሰው ባሪያ ጻ። ይቅርታ ግን ገነት የሚገቡ ስም ዝርዝር ውስጥ ያንቺን ስም የለም። ቤቲ ነኝ የጌታ ልጅ በሚለው የቲክቶክ ስሜ ፈልገው እስቲ። ጣሊያን ውስጥ ተማሪዎች አርፍደው ሲመጡ ደረቅ ዳቦ እንዲበሉ ያደርጓቸዋል። ኢትዮጵያ ውስጥ ያሉ ትምህርት ቤቶችም ያንን አይንተው ሲሞክሩት አስተማሪዎቹም አርፍደው መምጣት ጀመሩ። ሄሎ። አቤት። ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል፣ ደስ ይላል፣ ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል፣ ደስ ይላል፣ ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል፣ ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። እኔ ቆይ የምለው ወይ እንዴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው የምፈልገው? ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። የኑሮ ውድነት እንዴት ነው? ፋዘር እንቁላል በ30 ብር ገዝቶ ቅርፊቱን አጣሉት፣ ምሳ ፍርፍር ይሰራበታል እያለ ነው። ጓደኛዬ በጣም ደፋር ከመሆኑ የተነ ቆጣሪ ሳያጠፋ ነው መብራት የሚሰራው። ነፍሱን ይማረውና ህዳሴ ግድባችንን መጠናቀቅ ተከትሎ በየቦታው የመብራት አገልግሎት እየቆመ ይገኛል። ምንንን እየተቋቋመ ነው እንደሚለው አንቺ የሰው ማኛ፣ አንቺ የሰው በርጫ፣ እኔ ባንቺ ፍቅር ልሄድ ነው ደንበጫ። ቶከሯ ጃኒ በጣም ከመክሳቷ የተወሳ የሆነ ፊልም ላይ ሲጋራ ሆና ተጫውታለች። አረጭ ወይ ጀለስን ሴጣን ይዞት ጸበል እየተጠመቀ ቄሱ ልቀቅ ሲሉት ሴጣኑ ሲንግል ነው ወይስ አልበም የስጢፎ መንፈሳ? ይች ቢች የምትጮሂው ለማን ነው? አንቺ የቆሻሻ ልጅ በየመንገዱ እየዞርሽ ስንት አፍታውራለሽ? እንደ ጠላት ቆይ የኔን ቆዳ ልልበስሽ፣ ምናልባት እምነት ታገኛለሽ። የኔን ስማት ትጥራ አንተ የአጥር ባሪያ፣ በሰንሰለት ታስረህ ትጮቻለህ። እኔ ግን መንገዱን እገዛለሁ። እኔ ባሪያ ብሆንም እኔ ነኝ የቤቱ ጠባቂ፣ አንቺ ደግሞ የሰው ጫማ ውስጥ የምትደበቂ ድመት ነሽ። ዝም በይና አጥንት ልስጥሻ፣ አለበለዚያ ከጓሮ ይጥልሻለሁ። አጥንትህ ይቅርጻ፣ እኔ በራሴ ስጋ እበላለሁ። እኔ ድመት አይደለሁም። አንተ ውሻ ስጮህ እሰማሃለሁ፣ ግን ሰው አጥንት አይጥልልህም። አንቺ ቢች ጸጉርሽን ቀለም ቀብተሽ ትዞሪያለሽ። አንቺ እኮ የሰው ቤት ስትወጪ ብቻ የምትቆሚ ሸርሙጣ ነሽ። አጥንቴን ለጓደኞችሽ ነው የምሰጠው። አንቺን እኮ የትማ እሱም ኮስተር ብሎ ዲስክህን ያንሸራትትልሃል። ታዲያ ባንኮች ግን ምን ሆነው ነው? ግን አሁን የደበበንም አእምሮ ይሉልኝ ትንሽ እንደ የወገቤን ምን ይመስላል ገሶ የፋራ ስጋ ይጣፍጣል አለች አያቴ። እንዲህ አይነት ፋራ ስታገኙ ሰፈሩን ኮመንት ላይ ደቅ አርጉ እንጂ እኛ እኮ ተርበናል እንዴ። ፋዘር ኑ እዚህ ጋር ይቀመጡ። ፋዘር አባህ ይጥፋ ሞላጫ ሌባ። ቆሜ ያልመቻልኩ እኮ ቁጭ አርገህ ልዘረፈኝ ነው። እርሶ ሰውዬ ለደበበ ያሰብኩትን ለእርሶ እንዳላረገው አርፈው ይቀመጡ። ስርዓት ያዙ። ይሄው እነዚህ ናቸው ወሮ በሎቹ። ቤቴ ምንም ኪራይ ሳይከፍሉ ቁጭ ብለው ጭራሽ ይሰድቡኛል። ተነስ ውጣ ሌባ አጭበርባራ። እኚህ ሴት ይወጣ ሲጮሁ እየወሉ አንጎላቸው ተናጋጻ። ቤትሽን ልግዛው አልኩ እንጂ መቼ ተሳደብኩ? ተናገርኩ እንግዲህ ዝም ብለህ ውጣሃ። እሺ በቃ እንወጣለን ጻፈን። ግን እናታችን እንዲጨልለው እያየን ዝም ብለን አንወጣም ጻፍ። ሁሉ ጌምስ ላይ የሰራነውን ብር ላውጣና ላሳክማቸው ጻፈን። ደበበን በልተሃል? ደበበን አልበላሁም።
በዚያ ቀን ደበበ ማታ ቤቴ ፊልም ላይ መጥቶ ነበር። እኔ ግን ከሽንት ቤት ስመለስ ደበበ ተሰወረ። ማመን አቃተኝ። ሁለቱንም ወገኖች ሰምቻለሁና ነፃ አደርጋለሁ። በጣም ንጹህና ተግባቢ ትመስላለህ። እኔ ራሴ ሃይና ነኝ፣ ስለዚህ እረዳሃለሁ። አህዮቹ በዳኞች ችሎት የምከሰስ መስሏቸው ነበር። ዳኛው ጓደኛዬ መሆኑን አላወቁም ነበር። ጸጉር ቤት ብትሄዱ መሬት ላይ ጸጉር አታጡም። ጋራዥም ብትሄዱ የተደፋፋ ዘይት ምናምን አይጠፋም። ታዲያ ባንኮች ግን ምን ሆነው ነው? ካሁን በኋላ አንድ ፖሊስ መታወቂያ ቢጠይቀኝ ኮስተር ብዬ መጀመሪያ ያንተን አሳየኝ ነው የምለው። እሱም ኮስተር ብሎ ዲስክህን ያንሸራትትልሃል። ኦ ሺት! እንጀራ ልጋግር ስል መብራቱ ጠፋ። ግድቡን ለመስኖ ነው የሰሩት። ካሁን በኋላ አንድ ፖሊስ መታወቂያ ቢጠይቀኝ ኮስተር ብዬ መጀመሪያ ያንተን አሳየኝ ነው የምለው። እሱም ኮስተር ብሎ ዲስክህን ያንሸራትትልሃል። 2018 የጥይት ድምጽ የማንሰማበት አመት ነው የሚሉት። በጩቤ ሊጀምሩ ነው እንዴ? በኢትዮጵያ ህዳሴ ግድብ ላይ ምን ማለት ይፈልጋሉ? አዎ ለመለስና ለኢንጂነር ስመኘው ምስጋና ይገባቸው። አሁን ያሉት ለማክበርና የራሳቸው ድግስ እንደሆነ የራስ ፎቶ ለማንሳት ብቻ ነው የሚመጡት። ተወዳቸውን 3 ምግቦች ንገረኝ። ደረሰና ተሾመ። ሌላ አላቅም፣ ግን አንተን እወድሃለሁ። ክቡራንስ መደመር ማለት እኮ ቀላል ነው። ገበሬው ሲያመርት ዕጣ፣ እኔ ደግሞ ውጤቱ ላይ ስደመር። ለሀገር እድገት ማለት ይሄ ነው። ስጋ ቤቶችም እንደዛው። እነሱ የማምረት ኃላፊነት አለባቸው፣ እኔ ደግሞ ምርቱን ማጠቃለል የመደመር ኃላፊነት አለብኝ። እግዚአብሔር የኦሮሞ ህዝብ ይባርክ። የሚቀጥለው ዓመት ይህንን ኢሬቻ በጣና ሐይቅ እናከብራለን። ጣና የኛ ሐይቅ ነው።